ሞዴል ቀነኒ አዱኛ አሟሟትን አስመልክቶ በዚህ ሰዓት የአዲስ አበባ ፖሊስ የብርቱካንን ኬዝ ማን የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት። አንድ አይነት ተቀየሩ። አንተ በቃ ወሸላን ስጠሱ ደግሞ ሙሙሊስ ነው እንግዲህ ማቲዬ ነው። ሰላም እንዴት ናችሁ? ልኙ ዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተን ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ ዲያቆን ዳንኤል ክብረት በቅርቡ ተደፍራለች ተብሎ በሚዲያዎች መነጋገሪያ የሆነችው ብርቱካን አልተደፈረችም ብሎ አዲስ አነጋጋሪ ቃለ መጠይቅ ሰጥቷል። እሱን ይዤላችሁ መጥቻለሁ። የብርቱካንን ኬዝ ማን የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት። በጀት መድበው ሰው ኃይል መድበው ድርሰት ደርሰው እንዲሁም ዲጄ ሰሞኑን መነጋገሪያ የሆነ ጉዳይ አድርጋለች። ስለሱ ይዤላችሁ የመጣሁት ነገር አለ። ዮኒ ማኛ እንግዲህ እጅግ በከባዱ ነው የወረደባት። እሱንም ማሳያችሁ ይሆናል። ይሄው ቀሚስ ሊደረግ ነው። በቀሚስ አስባችሁ አንድ አይነት ተቀየሩ። አንተ በቃ ወሸላን ስጠሱ ደግሞ ሙሙሊስ እንዲሁም ስለ ቀነኒ አዲስ ሰበር ዜና ተሰምቷል። እሱን መጨረሻ ላይ ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ኮንዶም ነኝ በላዳ ኮንዶም ነኝ ግባ ተባረሻል። እንዴት ወጥ ላይ እንዴት እናንተ ብዬ እኮ ነው እንዲጣፍጥ ብዬ እኮ ነው ስኳር አንፈልጋው ደሞዝሽን ይዘሻል። ቀጥታ ሂጂ። እሺ እንዴት ብሬንሳ የምን ብር እንትን ነው ጋሽው ቅባ ከዘልሽ እንዴ ፈልስ ልጁትስ ሲፈረቁብኛል እንዴ ኖሩ ጋሽ ማለት ልጁ አንዳንድ የቤት አጋጆች ጉዳቸው አያልቅም። አቤል ታውን ሰደድ አዲስ ብዙ ማይከብድም። ረመዳን ተፈታ። ምንድነው የምንጠብቀው? አብይ ጾም ይቀራል። አብይ ጾም ዋው እሱ ጾም አይፈታም። ግድ የለም ይፈታል በሚል ተልካሻ ምክንያት 7 አመት ሙሉ እኮ ጾምን እኮ። አቤል ስለየትኛው ጾም ነው የምትወረው? ገና 5ኛ ሳምንቱ አይደል እንዴ? እኔ እንኳን እንደ ሀገር የጋራ ስለሚያደርገን ጾም ነበር። እና አሁን ስንት ሳምንት ቀረው? 3 ነው መጃን ያድነናል ያልነው አብይ ጾም ፈጀን አለ ያገሬ ሰው። ብቻ እሱን ያውርድል። ማን ነው እሱን ያስፈታልን? 3 ሳምንት ቀረ እናያለን። አሜን። የገባው ገብቶታል። እዚህ ቪዲዮ ላይ መቼስ አስተያየት ይሰጣል ብላችሁ እንደማትጠብቁኝ ተስፋ አደርጋለሁ። ያ አስተያየት ከሰጠው የምንገናኘው ወይ ቃሊቲ ወይ ሸዋሮ ቤት ወይ ዘዋይ ነው እና እናንተ የተሰማችሁን አስተያየት ግን ኮሜንት ላይ መጻፍ ትችላላችሁ። አልከለክላችሁ። እስቲ በቆም ሸዋራ ስጭኝ። አረ ስንፍና ማቀበል አይቀርም። በቁሙሽ ውሃ ስጪን ስትባይ የምትተኙ ከቀበሌ ታፍሰ ወታደር ስትሆን ጓድ እየተከበብን ነው። ተኩስ። አልተኩስም። አረ ተኩስ። አይሆንም አልተኩስ። ለምን ነው የማትተኩሰው? እሺ ለሻይ ለውጣ ነው። ወይኔ አመል አይለቅም። ወይኔ እውነትም አመል አይለቅም። አንተን አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራው መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት ትችላለህ? እግሬን እኮ ነው ያመመኝ። አንዱንም ቻምፕበድ ይችላል። ማርያምን እንደሱ የሚያዝናና ሰው የለም ቲክቶክ ላይ። ይሄን ከዚህ በኋላ አለቀለት ያራዳል ጓደኛዬ። ቻው በላት ድህነትን አባቴ። ጭንቅላቴ ተጠቅሜ የሚገርም የሥራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ። ምን ላቦሮ? ከዚህ በኋላ የምን ላቦሮ? እኔ
የምላቦ የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር አላህ በሰላም ነው ልኑርበት። ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማ አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? እኔ አልሰማህም እንደዚህ አረ ኮማንደር አንተ መሆንህን እኮ አላወቅኩም። አንተም ብሎ ሌባ ሰርቻለሁ። አሁን ቤቱ ላይ ቀረ። እሺ ላጭሶት ወርበላት ምንም እንትናክለ ይሄ ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ ሄሎ ወይ ቤኪዬ የኔ አባት። ሰሚማ ምን እየሰራሽ? ፓርክ እኮ ከጓደኞቼ ጋር ሆኜ መጽሐፍ እያነበብን። ጨዋ ሴት እኔ ኬት ነው ያገኘሁሽ ግን አንቺ? አሁን ደግሞ በኋላ ስለማገኘህም ጥፍሬ ምናምን ሰራለሁ። ታድዬ እኮ እግዚአብሔር እኮ አንቺን ሰጠኝ እኮ። በቃ ልክ አንብበን ስንጨርስ ደውልልሃለሁ። እሺ? ውይ ኧረ ቶሚ የምሳ ብር እንኳን የለም እንዴ? የሚበላ ሰው አናጣም። የሆነ ሰው አናጣም። ኧረ የሆነ ሰው ሻሻን ሰው እንዴ? ያንን ሴቶች ግፍ እኮ ያልከው ቶማስ ያዛት ቦርሳ። አንዳንድ ሴቶች ግን በቃ ውሸታችሁን በልክ አድርጉት። ውሸታችሁን በልክ ካረጋችሁት እኛ እንደ ምስኪን ማየታችን አይቀርም እና ውሸታችሁን ቀነስ አድርጉት። አስኪራ ወያባ ባለፈው እኛ ቤት ሌባ ገብቶ ውሻ ሊያዘው መሰለ። ያ በግ የሆነ ውሻ። አዎ አንተ እሱ ውሻ እኮ ማለት ነው ራሱ መጠበቅ አለበት። የእናንተ ቤት ሲጀመር በፈጣሪ ነው እንጂ የሚጠበቀው በውሻ አይደለም። ኧረ እባክህ ስማ፣ የእናንተ ቤት ውሻ እኮ ማለት ነው እኔ በስጋ አይደለም በከረሜላ ሸውጄ አልሰርቃችሁ። ተመጣለህ። ቆይ ተመጣ የለ እንዴ? ከዛ ውሻ አንተ የሰው ውሻ ትሻላለህ። ተመጣለህ። ቆይ አንተ የሰው ውሻ ትላለህ እንዴ? አንተ ምን ሆነ ነው እኔ ያን ውሻ ትላለህ እንዴ? በፊት ማለት ነው ጋዜጠኞች መንገድ ላይ ኢንተርቪው ሲያደርጉ ምናምን ኋላ እየገባችሁ እጃችሁን እንደዚህ የምታሳዩት ምናምን አሁን ላይ ደርሳችኋል። እስቲ ተመልካቾች እናንተም ካላችሁ ኮሜንት ላይ እዚህ ደርሰናል በሉኝ። ጥያቄው ምን መሰላችሁ? ከቤተሰባችሁ ጋር ቁጭ ብላችሁ እስከ ዛሬ የኖራችሁትን ህይወት በቴሌቪዥን ተከፍቶ ቁጭ ብላችሁ አብራችሁ ታያላችሁ። 100 ሚሊዮን ብር ይሰጣችኋል። አይሆንም፣ በፍጹም አይሆንም። የቀኑ ብቻ አይሆንም። ከ14 ዓመት በታች ያለው አይሆንም። ብር እኮ ቀላል ነው እኮ 100 ሚሊዮን ብር እኮ ሰርተህ ታመጣዋለህ እኮ። አይሆንም። ኢቭን እኔ ሳልኖር ራሱ ቤተሰቦቼ ቁጭ ብለው አይሆንም። አሰብኩት እኮ ፋዘር አይሆንም። ምን ታስባላችሁ? ኮሜንት ላይ እናንተ ሳትኖሩ ከሆነ ቢያንስ ይሻላል። ከሀገር ውጭ ምናምን አይሆንም። አብረህ ሆነ አይሆንም። እንዴ ምን እናስባለን? የማይሆን ነገር ነው። አስባችሁታል? ያደረጋችሁት እንዳለ ነገር እኮ ነው የተባለው። ስንት ከባድ ነገሮችን አድርገናል። እሱን ከፋሚሊ ጋር ቁጭ ብላችሁ ስታዩት እንግዲህ አስቡት። እናንተ ምን ትላላችሁ ተመልካቾች? 100 ሚሊዮን ብሩን ትመርጣላችሁ ወይስ ያሳለፍነው ነገር ይታይ ትላላችሁ? የተሰማችሁን አስተያየት ኮሜንት ላይ አሁንም መጻፍ እንዳትረሱ። ወደ ቀጣይ ቪዲዮ እንለፍ። ዶክተርዬ አቤት። እንዴት ሆኑ እነዛ 3 ሰዎች? የትኞቹ? አንዱ ፈታኝ፣ ሁለቱ ተፈታኝ ተገጭተው ምናምን የመጡት ምን እኔ መንጃ ፍቃድ ፈተና ምናምን ለውጣ ብዬ ማለት ነው አያበለው ብሎ የሚለው የአገሬ ሙዚቃ ተከፍቶ ጭራሽ ምንም ትዝ የሚለኝ ነገር የለም። ጠርዙን ተሰቅየው ኮሪደሩ ጋር ነው ገጫቸው ምናምን ብሎ ሲያመጡ አሁን የገቡት። አሁን እኔ መንጃ ፍቃድ ትምህርት ምናምን እንዴት ሆኑ? ኧረ አይተርፉም። አብሶ ሁለቱ ልጆች የሚተርፉ አይመስልም። ኧረ እኔስ ምን አገባኝ? ስለ ሁለቱ ነው ያገበኝም። ዋናው ፈታኙ ይተረፍልኝ ነው። ዋናው እሱ ነው ውጤት የሚነግረኝ። አልፋለሁ አላልፍም የሚለውን እሱ ነው የምጠብቀኝ። ጭራሽ ሰው ገለህ አንተ ፈተና ውጤት ትላለህ? እኔ ያስፈልገኛል። አሁን መንጃ ፍቃዱ ስለሚያስፈልገኝ እኮ ነው ዶክተር። ባንተ ሳቢ ማልፍ ይመስላል ዶክተር። ማለት አልፋለሁ አላልፍም እንዴ? እዚህ እኮ ሰው እኮ በቃ ከጥቅም ውጭ አድርገሃል። ገለኸዋል እኮ ኦልሬዲ ሙቷል ሰውየው። አዛኔም እኮ አታልፍም ሲሉኝ ነበር። ድሮም አላልፍም አውቀዋለሁ። ምንም እድል የለኝ። ቻው በቃ ዶክተር። አሰባችሁታል? ሰው ገጭታችሁ ገላችሁ የመንጃ ፍቃዳችሁ ነገር ሲያሳስባችሁ ከባድ ነው። ይሄው ቀሚስ ሊደረግ ነው። በቀሚስ አስባችሁ አንድ አይነት ከቀሩ አንተ በቃ ወሸላ አንስተ እሱ ደግሞ ሙሙን ይስጣ። እውነት ነው እንግዲህ ማቲዬ እውነት ነው። ሁለት ልክስክስ
የሚለጠለጡ ሁለቱም እነዚህ ያሉ አይቀርም። ተፈቃችኋለን። ፕሪቪሌጅ እንወዳችኋለን። ዋላ ኢትዮጵያ ይህ ሽልጥልጥ ና ብራዘር ስኮረፓፕ ይላል ብራዘር። ይኸው እንግዲህ ጉቶ ኩኩሻ እንወድሻለን። ከዚህ በኋላ ኩኩሻ ከብራዘር ጋር ስራ ቢኖሩ ስራዎች ይበላሻል። ከብራዘር ጋር ሄለን በርሄ በጣም ጓደኛዬ ናት። ደውዬ እነግራታለሁ። ሌሎቹንም እነግራለን። ከብራዘር ጋር ብትገኙ አርቲስቶች ከዚህ ሌባ ጋር አለቀ። አረ ዮኒ ይመች። እኔ ብዙ ጊዜ ዮኒ በሚያደርጋቸው ነገሮች ባይመቹኝም አንዳንዴ ግን በቃ ለአንዳንድ ሰዎች መድኃኒት ነው፣ ያስፈልጋቸዋል። አንተ አቤት፣ አሁን ከእናት ጋር አንድ የገባው? አዎ። ምንድነው እና እንደዚህ እንደ ውስጥ ሰራተኛ የምትሆነው? እህል ለማስፈጨት ነው የገባችው? ውስጥ እናቴ አይታያትምና ነጭ ነው ጥቁር ነው የሚለውን ቼክ ላደርግላት ልጅ ልት ዱቄቱ አይታይም። አዎ። እሺ ምንድነው? አረረረ ምስሉ ምንድነው? አንተማ ከፈተሽ ሌላ ምንም የለም። ምንድነው? ሩዝ። አንተ ምንድነው? ቼክ አይታይም። ውስጥ ቼክ እናደርገው። ይሄ ምንድነው? ይሄ ዱቄቱ ነጭ ነው ጥቁር ነው የሚለውን ቼክ ከእናቴ ቼክ ላደርገው። ነጭ ነው ዱቄት ነው የሚለው ግራ ገብቶ ነው። አረ ዝም በል። የምርህን ነው? ና ቁጭል። ሌባ መስዬ ነው? ምንድነው? ሌባ አይደለም። ምን ይኸውልህ፣ እሺ የራሴ ስራ ያለኝ ሰው ነኝ። ይኸውልህ እኔ ራሴ ይኸውልህ ምንድን ቤት ክሬት ላይ ተወዳደር የማሸነፍ ሰው ነኝ። ሚኪ በሚለው ፕሮሞ ኮርስ ገባ 100% ቦነስ አለ። ለመወራረድ ከፈለክ ይኸውልህ ሊንኩን ባይሆን ያስቀምጭላለሁ። ምን ሌባ መስለኝ ነበር አይደለም። እኔ እናቴን ላግዝ። ልቀቃችሽ። እናቴን ላግዝ። ማስታወቂያን ግን እኔ ኤላትሪክ ይስሩት። በቃ የሆነ ክሬቲቭ የሆነ ማስታወቂያ ነው የሚሰሩት። ይመቻችሁ። ነገ ያለን የወድ ፕሮግራም ላይ መሄድ የምትፈልጉበትን አገር ካርታ ፕሪንት አድርጋችሁ ይዛችሁት ነው። ነገ የምንጸልየው በሱ ላይ ነው። እግሮቻችሁ መንቀሳቀስ ይጀምራሉ። ዘንድሮ እኮ አንዳንድ ፓስተሮች ከኮሜዲያን ባልተናነሰ ነው የሚያዝናኑት። አሁን እስቲ አምጡና ካርታ ይጸልይላችኋል፣ ትሄዳላችሁ። እስቲ መሄድ የምትፈልጉበትን ሀገር ኮሜንት ላይ ጻፉና በዚሁ አንድ ላይ ሰብሰብ አድርገን እንወስድለታለን ለዚህ ፓስተር። እዚህ ያመጣው ለምን መሰለህ? ጉዳይ አልቋል። ጉዳይ አንድ ወር ሙሉ ገብቶኛል። ለምን እንደተጉላላ ገብቷል? አልገባኝም። አመጣጥ እኔ ጧት ነው የምመጣው እኮ አመጣጥ እንዴ ፍርድ ጧት እመጣለሁ። አትሳት እመለሳለሁ። አዳምጠኝ። በምን ነው በእግር መምጣት ያለብህ ምንድን ነው? በእጅ ገብቷል። እዛ ላይ እኮ ነው ፌክ የተሰራው። አሁን በዛም አለ በዚህ ተስማምተህ ስራው ልዩነቱ ምንድነው? አሁን ቢሮ እዚህ ቀጠርከኝ ለምንድን ነው? እዚህ ቀጠርኩማ በቃ ስራው መሰራት ባለበት መንገድ እንዲሰራ ነው። ገብቷል። እንዴ አንቆልሃል። ገብቷል። አንድ ቀን ለኛው ቀበሌ ታችኛው ክፍለ ከተማ ዞን ሁሉንም ማስመት ይችላል። ገብቷል። ባንተ ነው ፕላኑም ሁሉን ነገር እዚህ አልቆልሃል። ገብቷል። ካንተ የሚጠበቅ ምንም ነገር የለም። እኔ ያለሁ ደረጃ አለ። አሁን ስንወጣ ደግሞ ዘበኛውና ጸሐፊው አይተው ምን እናድርጋቸው? 55 ለኛ 10 ሺህ ትከፍለናለህ። አሁን እንትን ካንተ አንተ ጥያቄ ምንድነው? ከዚህ በኋላ አሁን ምንም ስለ እናንተ ጋር አልመጣም። ምንም ነገር የለውም። ላይም ነገርኩህ እኮ አልመጣም። መልሽ ምንም እናንተ የሚጠበቅ ነገር የለም። የሚጠበቅ ነገር በጣም ነው የማመሰግነው። ይሄ አኮሊ ለአንዳንድ ሙሰኞች ይሄ ነው የሚያስፈልጋቸው። ጉዳይ ልክ ከጨረስክ በኋላ ማለት ነው ብሩን ሲለ እንደዚህኛው ልጅ ቅጥቅጥ ማድረግ። የብርቱካንን ኬዝ ማን ነው የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት። በጀት መድበው ሰው ኃይል መድበው ድርሰት ደርሰው እነዚህ ለውጡን ለማደናቀፍና በነባሩ እሴት ሰበራ መንገድ እንሄዳለን ብለው የሚያስቡ ሰዎች እኮ ናቸው። ዓላማው ምንድነው? እሴት መስበር። እሴት መስበር ማለት ምንድነው? ይሄ መንግስትን በዚህ መንገድ እንኳን በዚህ መንገድ በጦር ሜዳ አልቻሉት። እንግዲህ አንዳንድ ነገሮችን እንሰማለን ግን አንፈርድም ብለን ማለፍ ነው ያለብን። ዳንኤል ክብረት እንግዲህ ብዙ ጊዜ የሚሰጣቸው አስተያየቶች እጅግ መነጋገሪያ ናቸው። እናንተ ተመልካቾች በዚህ ጉዳይ ላይ የተሰማችሁን አስተያየት በጨዋነትና በነጻነት ኮሜንት ላይ መጻፍ እንዳትረሱ። ወደ ቀጣይ ቪዲዮ እንለፍ።
መጣ እንደ ቀልድ 3 ወር ሞላላ። አይገርምም? ደስ ይላል። በጣም ይቅርታ። ችግር የለም። አመልጦኝ ነው። እና ተነሽ ልብስሽን ቀይሪ እንጂ 1 ዓመት አኒቨርሰሪያችን እኮ ነው ዛሬ። ደክሞኝ እኮ ነው። እሺ ተነሽ እባክሽ። ዛሬ እንግዲህ ፍቅሬን እገልጽላታለሁ ማለት ነው። በዛ ቢባል እምቢ ብትለኝ ነው። ሌላም የማይፈጠርም እነግራታለሁ። ፍርጥጥ አድርጌ ነው ፍቅሬን የምነግራት። እንዴት ነሽ? አንድም ነግርሽ ነገር አለ። ምንድነው? በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። በቃ ሪሌሽንሺፕ ብትጀምሪ የሆነ ገርልፍሬንድ ብትሆኚ ምናምን በጣም ደስ ይለኛል። እንዴ ብትደፍረኝ ነው በእናት እወድሻለሁ ምናምን እኔ ተነዛ አንተ ወንድ ሆነ አንተ ጀመር ማለት ነው። ሞዴል ቀነኒ አዱኛ አሟሟትን አስመልክቶ በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። በሟች ሞዴል ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የገለጸው የአዲስ አበባ ፖሊስ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ አልፏል ብሏል ፖሊስ። ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ላይ ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግም ይህ የፖሊስ መግለጫ አሳይቷል። እንግዲህ ስለ ቀነኒ ይህን ሰበር ዜና ከሰማን ድፍን 25 ቀን አልፎታል። እስካሁን ፍትህ አልተሰጣትም። አሁንም ፍትህ ለቀነኒ አዱኛ እያልን ቻሌንጁን እንቀላቀል። የዚህ ቪዲዮ ኮመንት ላይ እንግዲህ ገብታችሁ ፍትህ ለቀነኒ አዱኛ እያላችሁ ተመልካቾቼ ፍትህ እንዲሰጣት ጫና እንድታደርጉ ስል በፈጣሪ ስም ጠይቃችኋለሁ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።